زاد رمضان يا رمضان سنك كفل هولت محاسبة النفس راسن ممرمر. بسم الله الرحمن الرحيم. الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين، وصلى الله وسلم على نبينا محمد وعلى آله وصحبه أجمعين. أما بعد فيا عباد الله، السلام عليكم ورحمة الله وبركاته. እንደምን አላችሁልኝ ውድና የተከበራችሁ የሑረል ዒን የሱና መድረሳ ተማሪዎች ቤተሰቦች በሙሉ ኢንሻአላህ ዛዱ ረመዳን የረመዳን ስንቅ የተሰኘው ፕሮግራማችን በኢዝኒላህ ጀምሯል። እንግዲህ እንደምታውቁት በዚህ ፕሮግራማችን ለረመዳን ስንቅ ለመሰነቅ ቅድመ ዝግጅት ይዘናል ማለት ነው በአላህ ፈቃድ። ይሄ የቅድመ ዝግጅት የስንቅ ስነቃ ሂደት ሁላችንን ነው የሚመለከተው። እኔንም እሱንም እሷንም አንቺንም እነርሱንም ማለት ነው። ሁሉንም ሐቂቃ ማለት ነው። ሁላችንም ተበላሽተናል፣ ጎድፈናል። ሐቂቃ የሙስሊም ስብዕና የለንም ብዙዎቻችን። ስለዚህ ወደ አላህ መመለስ አለብን። ታላቁ ወር እየመጣ ነው። ለታላቁ ወር የሚመጥን ስብዕና ሊኖረን ይገባል ማለት ነው ኢንሻአላህ። ስለዚህ ይሄን ስብዕና ለማጎልበት ይሄን ስብዕና ለማምጠቅ ደግሞ በቅድሚያ ራስን መፈተሽ፣ ችግሬ የኔ ምንድነው? በተለይ ከእልህ ካስመሳይነት ከውሸት መጽዳት አለብን። ሐቂቃ ብዙዎቻችን በችግሮች የተተበተብን ነው። እኛና አላህ በሚገባ እናውቀዋለን ክፍተታችንን ሐቂቃ ማለት ነው። ስለዚህ የግድ ሰው መጥቶ አንተ አንቺ ለምንድን ነው ይሄን የምትሰሪው አላህን አትፈሪም እንዴ እስከምንባል መጠበቅ የለብንም። ከራሳችን ላይ ጉድፎቻችንን መልቀም ማጽዳት ይጠበቅብናል ማለት ነው። ሙሐሰበቱን ነፍስ እንግዲህ ትናንት እንዳስቀመጥነው እንዳየነው ትልቅ ተግባር ነው። ብልጦች የሚጠቀሙበት የሸይጣን መጫወቻ ያልሆኑ ሰዎች የሚያተርፉበት ትልቅ ተግባር ነው። ያማ የተሸወደው በሸይጣን የተሸነገለው በስሜት ባህር ውስጥ የሚዋኘው ሁሌም መልካም እንደሰራ ነው አድርጎ የሚያስበው፣ ሁሌም ትክክለኛው መንገድ ላይ እንዳለ ነው የሚሰማው። ይሄ ትልቅ ሽንፈት፣ ትልቅ ውድቀት፣ ትልቅ ውድመት ነው። ራሳችንን መፈተሽ ይገባናል። እንግዲህ አላህ ሱብሓነሁ ወተዓላ በቁርአኑ ላይ መክሮናል በደንብ አድርጎ ራስን መመርመር ተገቢ እንደሆነ፣ ለዚያ ለከባድ ቀን ራሳችንን እንድናዘጋጅ ከወዲሁ ራሳችንን እንድንፈትሽ አላህ በብዙ የቁርአን አንቀጾች ላይ አስታውሶናል፣ ነግሮናል፣ ገስጾናል፣ መክሮናል ማለት ነው። ነገር ግን ሐቂቃ ስንቶቻችንን የምንገሰጸው ስንቶቻችንን የምንማረው እህት ወንድሞቼ? እስኪ የተወሰኑ የቁርአን አንቀጾችን ዛሬ እንይ። ስለ ሙሐሰበቱን ነፍስ ራስን መመርመር፣ ራስን መፈተሽ፣ ራስን ማስተካከል፣ ራስን መግራት አስፈላጊ እንደሆነ የሚጠቁሙ ማለት ነው። ሱረቱል ሐሽር አንቀጽ 18 ላይ አላህ ምን ይላል? ያ አዩሃ الذين آمنوا እናንተ ያመናችሁ ሰዎች ሆይ ይላል። አንቺን እኔን ነው አላህ እያናገረ ያለው፣ ሁላችንንም ነው እያናገረ አላህ። እናንተ ያመናችሁ ሰዎች ሆይ አለ። ኢተቁላህ አላህን ፍሩ አለ። ተቅዋ ሰንቁ እያለን ነው። ወልተንዙር ነፍሱ ማ ቀደመት ሊገድ፣ ወልተንዙር ትመልከት አለ አላህ። ነፍሱን አንዲት ነፍስ ትመልከት አለ። ማ ቀደመት ሊገዲን ለነገ ያስቀደመችውን ትመልከት ዛሬ ላይ አለ አላህ። አላሁ አክበር። ሙሐሰባት አድርግ አለ። ለነገ ለአኺራዋ የሰነቀችውን ስንቅ፣ ለነገ ለአኺራዋ ያስቀደመችውን መልካም ስራ
ዛሬ ትፈትሽ ትመልከት ይላል አላህ ወተቁላህ አላህን ፍሩ ኢነላህ ኸቢሩን ቢማ ተዕመሉን አላህ የእናንተን ውስጥ አዋቂ ጌታ ነው በውስጥ የምትሰሩትን በቃ አያየኝም ችግር የለውም ማን ያየኛል እያል በድብቅ የምንሰራውን ውስጥ አዋቂ በውስጥ የምንሰራውን የሚመለከት የሚያውቅ ጌታ ነው ይለናል አላህ በዚህ ቁርአን አንቀጽ አላህ Subhanahu Wa Ta'ala በዚህ ቁርአን አንቀጽ ላይ እናንተ ያመናችሁ ሰዎች ሆይ ራሳችሁን ፈትሹ ለነገ ለአኺራ ያስቀደማችሁት መልካም ነገር ዛሬ ላይ ሰንቁ ይላል ተመልከቱ አላሁ አክበር አስቡ እኮ ነው መርምሩ ነው ወልተንዙር ተፈትሽ ሂሳብ ታድርግ ለነገ ለአኺራ ያስቀደመችውን ما قدمت لغد أي ليوم القيامة واتقوا الله إن الله خبير بما تعملون من نتعللو جيتا قوارلم الله سبحانه وتعالى يسول جوچين ወዳጆቻችንን ቤተሰቦቻችንን ሰዎችን በአጠቃላይ ልንሸውድ እንችላለን ልናታለል እንችላለን ይሄ ማታለላችን ያው ራሳችንን ማታለል ቢሆንም ለጊዜው ሰዎችን ልንሸውድ እንችላለን አላህ ጋር ግን ይሄ አይሰራም እህት ወንድሞቼ ተፈትሺ ሂሳብ ታድርግ አንዲት ነፍስ ለነገዋ ያስቀደመችውን መልካም ተግባር ዛሬ ላይ ተፈትሽልናል አላህ አላሁ አክበር ረመዳን መጣ እስኪ በቃን ይዛዛታው ተረተረቱ ጭቅጭቁ ውሸቱ ወሬው ዘፈኑ እቀዳንሱ ምኑ እብደቱ ማህበራዊ ሚዲያ ላይ የምናደርገው ቆሸ ተግባራችን ሁሉ ለነገ ያነው ስንቃችን ሐቂቃ አንቺ በቲክቶክ ዱቄት እየተቀባባሽ እየወጣሽ ነው ያነው ለነገ ያስቀደምሽው አላህን ፍሪሂቴ ዛሬ ላይ ጫት እየበላህ ሰው ያማህ የሰው ሀብት እየቀማህ የሰው ገንዘብ እየዘረፍክ ሰው ያታለልክ ያን ያስቀደምከው ወንድሜ ነገ ለአኺራ ለነገ አንቺስ ምንድነው ያለሽ ለነገ ያስቀደምሽው እቴ ሶላት አለሽ የተስተካከለ አቂዳ አለሽ በተውሂድ ላይ ታግለሻል የተስተካከለ ሶላት አለሽ ምንድነው ያለን ያስቀደምነው እስኪላል ለነገ ለአኺራችን والله ባዶነን ብዙዎቻችን እስኪ ዛሬ እንድንበል ዛሬ ራሳችንን እናስተካክል ከቆሻሻ ነገሮች እንውጣ ከዘፈን እንራቅ ከዚና እንውጣ አላህ ከሚጣላቸው ባህሪያቶች ሁሉ እንውጣ እስኪ ዛሬ አላህ ያድርሰን ኢንሻአላህ አላህን አጥብቀን ለምነው ቀጣዩን ይሄንን ከፊታችን ያለውን ረመዳን አላህ በሰላም አድርሶን ከሱ ጋር እንድንታረቅ ማለት ነው ወንድሞቼ ይሄ መጀመሪያው አንቀጽ ነው وقال سبحانه وتعالى في بيان أن الفلاح في محاسبة النفس فلاح نجا موتات بقراء الله إن تجلس أو بوانات سكيتن كمن نتات مباشو نجا كمن وتأباشو منجروش وست عنده محاسبة النفس نو بلت بلو مالت زاري لا يقوم ميلنا يحسبال راسون يعترفال مالتنا ونا من إلى الله سبحانه وتعالى قد أفلح من زكاها على الله الله أكبر أي من زكى نفسه وألزمه الطاعة والقناعة وحملها على الإنقياد لأوامر الله ومخالفة الهوى والشيطان الله أكبر نفس يسأدى قد أفلح بأونتم ነጃወቷል ስኬታማ ሆኗል ምን ያደረጋት ነፍሱን من زكاها ያጸዳት ከሽርክ ያጸዳት ከቢድዓ ያጸዳት ማሐሰብ አድርጎ ማለት ነው እየርኩበት ያለሁት መንገድማ ከአላህ ጋር የሚያጣላይ ነው ቆም ልበል እዚህ ላይ ፍሬን መያዝ አለብኝ ብሎ ፍሬን ይይዛል በቃ አንድ ሾፌር እኮ ወደማያዋጣው ገደል ሊገባ ሲል ፍሬን ይይዛል መሞት አይፈልግም ልክኛም እንደዚያ መሆን አለብን ከአላህ ጋር መጣላት የለብንም ነገ የጀሃነም ሸለቆ ውስጥ አዘቅት ውስጥ ላለመግባት ዛሬ ላይ የነፍሳችንን ፍሬን መያዝ አለብን የተቀዋ ፍሬንን ነው ማጥበቅ ያለብን ስለዚህ من زكى نفسه وألزمه الطاعة والقناعة ነፍሱን አጽድቶ የአላህን መገዛትን ያለማመዳት
አላህን እንድትገዛ በተውሂድ ላይ ቀጥ እንድትል በሰለፎች መንገድ ላይ ቀጥ ብላ የአላህን ትእዛዛት እንድታከብር ያደረጋት ነፍሱን ማለት ነው። ይሄም ብቻም አይደለም وحملها على الانقياد لأوامر الله ومخالفة الهوى والشيطان በአላህ ትእዛዝ ላይ ቀጥ እንድትል ከሸይጣን ስሜትና ጉትጎታ ያራቃት وقد خاب من دساها أي دنس نفسه في الآثام والمعاصي በተቃራኒው ደግሞ ነፍሱን ያጎደፈ በሽርክ ያጨማለቃት በቢድዓ ያበላሻት በተራ ስሜት ሸህዋ በየማህበራዊ ሚዲያው የተደለቀ የማንም መጫወቻ የኮሜንት ሽወዳ የሸወደው አላህ Subhanahu Wa Ta'ala በዚህ በሱረቱ ሸምስ አንቀጽ 9 እና 10 ላይ ራሳቸውን የሚያስቡ ሰዎችና ራሳቸውን የሚፈትሹ ራሳቸውን ሂሳብ የሚያደርጉ ሰዎችና የማያደርጉትን ያነጻጸረ የነገረን ነው። ቁልጭ አድርጎ ነው አላህ ያስቀመጠው ማለት ነው። قد أفلح من زكاها لا الله يا سبات يا طرات كبدع يا رقاتما سكيتاما ሆናለ وقد خاب በእርግጥም ተዋረደ በእርግጥም ከጥቅም ውጭ ሆነ በእርግጥም ከሰረ وقد خاب من دسها በወንጀል ያጎደፋት الله أكبر እንደው አይተነዋል ይህን ቁርአን 30 ጁዝ አካባቢ ላይ ነው ሱረቱ አማ ውስጥ ነው ያለው ሱረቱ ሸምስ በየቀኑ እንቀራዋለን ግን የለም والله በስንት ነገር ነው ራሳችንን ያጎደፍን ያለነው በሐራም ጅንጀና ብዙዎቻችን ተበላሽተናል ቆሽሸናል በውሸት ቆሽሸናል በዚና ቆሽሸናል በሐሜት ቆሽሸናል ብዙዎቻችን የባልን ሐቅ የእናትና የአባትን ሐቅ በመሸራረፍ ብዙዎቻችን ጎድፈናል ዛሬም ሽርክና ተለያዩ ቢድዓ ተግባራቶችን በመስራት ብዙዎቻችን ቆሽሸናል በማህበራዊ ሚዲያ ላይ አቅላችንን ስተን በስሜት ታውረን ሐያአችንን አውልቀን ብዙዎቻችን ነፍሳችንን አጉድፈናታል አላሁ አክበር وقد خاب من دسها لا الله ያችን ነፍሱን ያጎደፋት በወንጀል ያጨማለቃትማ خاب على كسر على الله هنا حقيقة سلازي محاسبة النفس قلال نقر عدلم أي دنس نفسه في الآثام والمعاصي بقى نفس بونجل يتشمالك آتما ولم يحاسبها ويأخذ بخطامها بل أهملها ترعى في مستقنع الرذائل بقى شاشا لين تتشمالك بقى نفس بزي السمارات لال ታዲያ እንዴት ነው እኛ ሐቂቃ ሙሐሰበቱ ነፍስ ቀላል ነገር አይደለም እንዲሁ ዝም ብሎ ተረት አይደለም ያለንበትን ሐልም ፈትሽ ብዙዎቻችን ከአላህ ጋር የሚያጣላ ተግባር ላይ ነን ቆም ብለን እናስብ እንፈትሽ ለረመዳን ዝግጅት ከዚህ ይጀምራል አለበለዚያ ዝም ብሎ በተለምዶ በቃ ዝም ብሎ ባህላዊ የሆነ ጾም ባህላዊ የሆነ ረመዳን ሁሌም ይሰለቻል ሐቂቃ ይሄ ዝም ብሎ ለግብር ይውጣ الله أكبر الله يزنلن وقد بين الله أن الجزاء الحسن والمثوبة في العاجل والآجل في محاسبة النفس الله سبحانه وتعالى ملكا من دا جزاء من ناقنيو بدنيا مهم بآخرة مالتنا بمحاسبانو مالتم جزاء من ناقنيو باتشو منقروج بزوناتشو كنزا مكاكلا عنده ራስን በመፈተሽ ራስን በማሰብ ራስን በመመርመር ነው ይላል ይሄው ሱረቱ ናዚዓት ላይ ቁጭ አርጎታል አላህ ከአንቀጽ 40 እስከ 41 ላይ ምን አለ ወአማ መን ኻፈ መቃመ ረቢሂ አላ ያማ ጌታው ፊት መቆምን የፈራ ይሄ ማለት ነው ፈርቷል ነገ አላህ ፊት እኮ ይሄ ነገር ያስቆመኛል እያንዳንዱ እንቅስቃሴን መፈተሽ አለብኝ እንዴት ነው ሂደቴ እንዴት ነው ጉዞዬ እንዴት ነው እንቅስቃሴ ብሎ ጌታው ፊት መቆምን የፈራውማ ወነሃ النفس عن الهوى ነፍሱን ከስሜት የከለከላትማ አላህ ፊት መቆምን ፈርቶ አላህ ጋር ተሳሰባለሁኝ
ብሎ ፈርቶ ነፍሱን ከስሜት ያጸዳ። ብዙዎቻችን እኮ ስሜት ነው የሚሾፍረን ሐቂቃ ማለት ነው። እያንዳንዱ ወንጀላችን በስሜት ነው ተነሳስተን የምንሰራው ብዙዎቻችን ማለት ነው። ብዙዎቻችን አሁን ላይ ማህበራዊ ሚዲያ ላይ ታውረው ሐያአቸውን አውልቀው ጥለው እንደፈለገ የሚጃጃሉት የስሜት ተገዥ የስሜት ባሪያ ስለሆኑ እኮ ነው። ሌላ ምንም ምክንያት የለም። አላህም ምን አለ? ወአማ መን ኻፈ መቃመ ረቢሂ ወነሃ ነፍሰ ዐኒል ሀዋ። አላህ ፊት እቆማለሁ አላህ ፊት እተሳሰባለሁ ብሎ ያ ነፍሱን ከስሜታዊነት ያራቀውማ አለ ፈኢነል ጀነተ፣ ይሄው ማሰሪያ ውጤቱ ፈኢነል ጀነተ፣ ለእርሱ ጀነት ሂየል መእዋ፣ መኖሪያው መዘውተሪያው ነች አለ። አላሁ አክበር። በቃ ትልቅ ሽልማት አለው አለ አላህ። ታዲያ እንዴት ነው ሐቂቃ? ምንድነው እየተሰራ ያለው? ወዴት ነው እየተጓዝን ያለ ነው? ራሳችንን መፈተሽ እኮ ይገባናል ሐቂቃ። ውድ እህቶች ወንድሞቼ፣ የግድ እኮ ነው የግድ ነው። ዛሬ ላይ ራሳችንን ካልፈተሽን፣ ዛሬ ላይ ራሳችንን ካላስተካከልን፣ ዛሬ ላይ ነገ አላህ ጋር ያጣላኛል ይሄ ጉዞዬ። እንግዲህ እኔ ሰለፊይ ነኝ፣ እኔ ሱንይ ነኝ፣ ከኔ በላይ ላሳር፣ ከኔ በላይ የሱና ሰው የለም፣ ሌላውን እያስወጣን ካጥር ማለት ነው። ከዳኢረቱ ሰለፊያ ከሰለፊያ ማዕድ ላይ ከሰለፊያ አጥር ግቢ እኮ ብዙ እያስወጣን ነው። ከኛ በላይ ሰው የለም እያል እኛ ደግሞ ስንታይ ስንፈተሽ ዜሮ። አላሁ አክበር። ያሳፍራል እኮ ያሳፍራል። ማሳፈርም ብቻም አይደለም፣ ነገ አላህ ፊት ትልቅ ኪሳራ ነው የምንከናነበው። አላህን እንፍራ። ሙሐሰበቱ ነፍስ ግድ ነው። ሙስሊም ብልጥ መሆን አለበት። ራሱን መፈተሽ አለበት። ሙስሊም ጊዜያዊ ህይወት ነው። ዞሮ ዞሮ ሁላችንም የምንኖረው ቤተሰብ አለን፣ እናት አለን፣ አባት አለን፣ እህት ወንድም፣ ሁሉም ይሞታል። ማንም አይቀርም። ማንም በዱንያ ላይ ዘላለማዊ ህይወት የሚኖር ዘላለማዊ ህይወት ትኖራለህ ተብሎ ዋስትና የተሰጠው የለም። ሁሉም ሟች ነው። ይሄን እያወቅን ታዲያ ሐቂቃ ብዙዎቻችን ታውረናል። ወደ አላህ እንመለስ። ሙሐሰባ ግድ ነው ማለት ነው ኢንሻአላህ። ወደድንም ጠላንም አላህ ሱብሓነሁ ወተዓላ ጥልቅ የሆነ ምርመራ፣ ጥልቅ የሆነ በጣም ዲካ የደረሰ ጫፍ የደረሰ በጥልቅ እንመረመራለን ነገ። አላህ ሱብሓነሁ ወተዓላ ምንም ነገር የሚያልፋት የለም። ምንም ነገር ከኛ አንዲት ቃል መሬት ላይ አትወድቅም መላእክቶች የመዘገቧት ቢሆን እንጂ። በቃ ይሄንን ማወቅ አለብን። እያንዳንዷ እንቅስቃሴያችን፣ እያንዳንዷ የአይን ርግብግቢቶቻችን፣ እያንዳንዷ ከአፋችን የምትወጣ ቃል ነገ አላህ ዘንድ ሂሳብ አላት፣ ሚዛን አላት። ወደርንም ጠላንም ማለት ነው። ስለዚህ ምርጫችን ዛሬ ላይ ራስን ፈትሾ በሰለፎች መንገድ ቀጥ ማለት ነው። ሌላ ምንም አማራጭ የለውም። ሌላ ምንም አማራጭ የለም። ራስን ፈትሾ አላህ በሚወደው መንገድ ላይ ቀጥ ከማለት ውጭ አማራጭ የለንም። እህት ወንድሞቼ አላህን መፍራት ይገባናል። ወደድንም ጠላንም አላህ ሱብሓነሁ ወተዓላ በሱረቱል አንቢያ አንቀጽ 47 ላይ ነግሮናል። ምን አለ? ወነضዑ الموازين القسط ليوم القيامة። ፍትሃዊ የሆነ ትክክለኛ የሆነ እንደ ዱንያ ሚዛን አይደለም፣ እንደ ዱንያ ሚዛን የሚጭበረበሩበት አይደለም። የአኺራው ሚዛን موازين القسط አለ። ትክክለኛ ፍትሃዊ የሆነን ሚዛንን እናስቀምጣለን አለ አላህ የውመል ቂያማ። فلا تظلم نفس شيئا። አንዲትም ነፍስ ቅንጣት ታክል አትበደልም። ዋጋዋን በትክክለኛው ሚዛን ተመዝና ትሰጣለች ለእያንዳንዷ ተግባራችን። ወደድንም ጠላንም አለቀ። وإن كان مثقال حبة من خردل أتينا بها። ለምን አለ አላህ፣ ለምን ከጎመን ዘር ፍሬ ያነሰ አይሆንም እናመጣታለን አለ አላህ። ትያዛለች አለ አላህ። ለምን ብናኝ የሚያክል ስራ አይሆንም፣ ተግባር አይሆንም። አተይና ቢሃ አለ፣ በሷ እናመጣለን፣ እንመጣባታለን አለ፣ እንመረምራታለን አለ፣ ሂሳብ ትገባለች አለ። ወከፋ ቢና ሐሲቢን። መርማሪነት በእኛ በቃ ይላል አላህ ሱብሓነሁ ወተዓላ። አላሁ አክበር። ሙሐሰበቱ ነፍስ ቁርአን የደገፈው ተግባር ነው።
ይሄው ምንም የብናኝ እንግዲህ ያክል አላሁ አክበር ብናኝ እዚህ ገባ የማንለው እኮ አሁን በዚች በሰከንድ ውስጥ እንኳን ራሱ ስንት ወንጀል ነው ያለንኛ ስንትና ስንት ወንጀል ስንትና ስንት አላህን የሚያስቀይም ተግባር እየፈጸምን ነው በሰዓታት ውስጥ ምን ሰራው ወንጀል እናስበው ሰዓቱ ይቅርና በደቂቃዎች ውስጥ ስንቱን ነገር ነው ምላሳችን አይናችን ተግባራችን አሁንማ አላሁ አክበር አላህ ይዘንልን እንጂ ማህበራዊ ሚዲያ ሐቂቃ ለኸይር ካልተጠቀምነው ለኸይር ተግባር ላይ ካላዋል ነው በዚህ በስልካችን ብቻ የምንሸከመው ወንጀል ይበቃናል ስልካችን በራሱ ምርመራ ውስጥ መግባት አለበት አላህን የሚያስቀይም ተግባር አለ እንዴ ስልኬ ውስጥ ፎቶ ብንል ቪዲዮ ብንል حرام የምናጻጻፈው የምናነበው የምናየው አላሁ አክበር ስልካችን ብቻ የተሸከመው ወንጀል ይበቃናል ስልካችን ጋር በዋናነት ሂሳብ እስኪ እንስራ የብዙ ወንጀሎቻችን ለብዙ ችግሮች መንስኤያችን ስልካችን ነው አላህ ያዘነላቸው ሰዎች ብቻ ሲቀሩ ማለት ነው ስለዚህ እስኪ ከስልካችን ከራሳችን ጀምረን መስተካከል ያለበትን ነገር እናስተካክል ሐቂቃ አላህ ይዘንልን محاسبة النفس ቀላል ነገር አይደለም والله ነገ ሐቂቃ ሁላችንም ሱሒፋችን ይቀርባል መዝገባችን ሰለፎች ጡባ ሊመን ወጀደ في صحيفته استغفارا كثيرا ይላሉ እንኳን ደስ ያለው ያ መዝገቡ ውስጥ ብዙ استغفارن ብዙ አላህ የሚወደው ተግባራትን ተጽፎ ያገኘ ሰው አሉ ደስ ይበለው አሉ እኛ ግን ምንድነው መዝገባችን የተጻፈው ብዙ እኮ ቆሻሻ ነገር ነው እኮ ራሱ ለመጥቀስ የሚያሳፍር ማለት ነው በጣም በድብቅ የምንሰራቸው ብዙ ወንጀሎች ስላሉ ማለት ነው አላህና እኛ የምናውቃቸው አላህ ይዘንልን ሐቂቃ ብዙዎቻችን እየተሸወርን ነው አላህ ይዘንልን አላህ መልካም መንገድን ይምረጥልን አለበለዚያ ግን ጉዟቸው ወደ ጥፋት ነው ያውም ባስመሳይነት የተሞላ ባስመሳይነት ያጌጠ ጥፋት ወደ ጥፋት በቃ ሱብሃንአላህ አላህ ይዘንልን የዛሬው ትምህርታችን ይሄን ይመስላል ሙሐሰበቱ ነፍስ ወሰለላሁ ወሰለም ዐላ ነብይና ሙሐመድ ወላሁ አዕለም